ሰላም ሰላም እንዴት ናችሁ? ይህ ኢትዮ ዶት አካዳሚ የሪሰርች ዩቲዩብ ቻናል ነው። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ እንላለን። ከዛሬ ቀን ጀምረን ስለ ስትራክቸር ኢኮሎጂ ሞዴሊንግ ትምህርት እንጀምራለን። ዛሬ የምንማማርበት ትምህርት ስትራክቸር ኢኮሎጂ ሞዴሊንግ ይላል። ስትራክቸር ኢኮሎጂ ሞዴሊንግ ምንድን ነው? ከሌሎች ስታቲስቲካል አናላይሲሶች በምን ይለያል የሚለውን ነው የምናየው። It is a versatile multivariate method used to examine both direct and indirect effects within a complex relationship involving observed and latent variable ነው የሚለው ምንድነው? ስትራክቸራል ኢኮሎጂ ሞዴሊንግ ከሌሎች ከሊኒየር እና ከሎጂስቲክ ሪግሬሽን አናላይሲስ የሚለየው በምንድን ነው ካለን it is a multivariate ቴክኒክ ነው ወይ multivariate ሜተድ ነው። ያ ማለት at the same time ሁለትና ከዛም በላይ የሚሆኑ አውትካም ቫሪያብሎችን at the same time አናላይዝ ማድረግ ያስችለናል። እሱ ብቻ አይደለም፣ የኢንዲፔንደንት ቫሪያብሎቹን ወይም በስትራክቸር ኢኮሎጂ ሞዴሊንግ ላንጉጅ ኤግዞጂነስ እና ኤንዶጂነስ ቫሪያብል የምንላቸው ቫሪያብሎች ዳይሬክትም ኢንዳይሬክትም እና ቶታል ኢፌክታቸውን ሲመልታነስሊ አክሰስ እንድናደርግ ያግዘናል ማለት ነው። ምንድነው አሁን በሊኒየር እና ሎጂስቲክ ሪግሬሽን አናላይሲስ የአንድን ቫሪያብል ኢፌክት ከሌላው አውትካም ላይ ያለውን ኢፌክት በአንድ ፓዝ ወይም ደግሞ በአንድ ቤታ ኮኤፊሽንት ነው የምንናገረው። ለምሳሌ የአንዲት እናት ወይቷ እየጨመረ ቢሄድ ለፕሬግናንሲ ለምሳሌ ክብደቷ እየጨመረ ቢሄድ የምትወልደው ህፃን ክብደቱ ይቀንሳል ወይስ ይጨምራል የሚለውን በአንድ ቤታ ኮኤፊሽንት ነው የምናየው። ነገር ግን በስትራክቸር ኢኮሎጂ ሞዴሊንግ ጊዜ ግን ሌሎች ላይ አንድ ቫሪያብል ለምሳሌ የእናትየዋ ክብደት ሌሎች ቫሪያብሎች ላይ ያለውን ኢፌክት እና እነዛ ቫሪያብሎች ደግሞ ከአውትካም ቫሪያብሎች ላይ ያለውን ኢፌክት at the same time ማወቅ እንችላለን ማለት ነው። ማን በመጠቀም ስትራክቸር ኢኮሎጂ ሞዴሊንግ በመጠቀም ማለት ነው። it is a multivariate technique and flexible ይሉታል ብዙ ጊዜ። ምንድነው flexible የተባለው? እኛ ቲዎሬቲካል ኮንስትራክቱን አክሴፕት እስካደረገ ድረስ እንደፈለገ ፓዝ መጫወት እንችላለን። እንደፈለግን ዳይሬክትም ኢንዳይሬክት ቶታል ኢፌክቱን እንደፈለግን ማዘዋወር እንችላለን። ነገር ግን እንደፈለግን ፓዝ ስለን የምናመጣው አውትካም ግን የምናመጣው ሲግኒፊካንሲ ግን ከቲዎሬቲካል ኮንስትራክት ውጭ መሆን የለበትም። ለምሳሌ የካንሰር ፔሸንቶችን ብንወስድ የካንሰር ፔሸንቶች ኳሊቲ ኦፍ ላይፍን ማጥናት ብንፈልግ ሶሻል ሳፖርት ኳሊቲ ኦፍ ላይፍ ላይ ያለውን ዳይሬክት ኢፌክት በአንድ ፓዝ ወይም በአንድ ሬግሬሽን አናላይሲስ ብናውቅና እንደገና ደግሞ ሶሻል ሳፖርታቸው ማንን አፌክት ያደርገዋል? ዲፕሬሽን ሌቭላቸውን አፌክት ያደርገዋል። ዲፕሬሽናቸው ደግሞ እንደገና ኳሊቲ ኦፍ ላይፋችንን አፌክት ያደርገዋል ማለት ነው። ይሄንን ሲመልታነስሊ በአንድ ጊዜ ቤታ ኮኤፊሽንት አውጥተን ዳይሬክትም ኢንዳይሬክት ቶታል ኢፌክቱን ማወቅ እንችላለን ማለት ነው። ማን በመጠቀም? ስትራክቸር ኢኮሎጂ ሞዴሊንግ በመጠቀም ማለት ነው። it is employed to analyze multiple complex relationship between exogenous and endogenous variables simultaneously ይላል። ምንድነው ኤግዞጂነስ እና ኢንዶጂነስ ቫሪያብል የሚባለው? እንደ ሌሎች እንደ ሊኒየር እና እንደ ሎጂስቲክ ሪግሬሽን ኢንዲፔንደንት እና ዲፔንደንት ቫሪያብል የምንለው ማለት ነው። ኤግዞጂነስ ቫሪያብል ምንድነው? it is a variable that have an effect on what the other variable but there is no even a single arrow pointing towards it። ምንድነው እሱ? ኤግዞጂነስ የምንለው ቫሪያብል ቀጣይ እናየዋለን በዲያግራም። አንድ ቫሪያብል ከሌሎች ላይ ኢፌክት አለው፣ ከሱ ላይ ግን ሌሎች ፕሪዲፋይን የሆኑ ሌሎች ቫሪያብሎች ከሱ ላይ ኢፌክት ያላቸው ቫሪያብሎች የሉም ማለት ነው። ምንድነው ኤግዞ ማለት አውትሳይድ ዘ ሞዴል እንደማለት ነው። ነገር ግን ኢንዶጂነስ የሚባለው ግን ከሌሎች ላይ ኢፌክት ሊኖረው ይችላል፣ ሌሎችም ከሱ ላይ አትሊስት አንድ ፓዝ ወይም ደግሞ አንድ ሪግሬሽን ፓዝ ወደ ኢንዶጂነስ ወደ ምንለው ቫሪያብል መምጣት አለበት ማለት ነው። እንደዛ ከሆነ ኢንዶጂነስ እንለዋለን። ነገር ግን ኢንዶጂነስ አት ዘ ሴም ታይም ደግሞ ሌሎች ቫሪያብሎች ላይ ኢፌክት ሊኖረው ይችላል ማለት ነው። ኤግዞጂነስ ቫሪያብል ግን ኦንሊ ዋት ሃቭ አን ኢፌክት ኦን ዋት another variables but there is no a single point even a single point towards it ማለት ነው። ለምሳሌ ዲያግራማቲካሊ ብናይ ቅድም እንዳልነው አሁን በሌሎች ሪግሬሽን አናሊሲስ ለምሳሌ በሎጂስቲክ ሪግሬሽን ወይም በሊኒየር ሪግሬሽን ብንሄድ አሁን ሶሻል ሳፖርት ኳሊቲ ኦፍ ላይፍን ዳይሬክትሊ አፌክት ያደርገዋል። በምን ያህል ቤታ ኮኤፊሽንት ብለን ብቻ ነው የምናስቀምጠው። የዚህን ሶሻል ሳፖርት ዲፕሬሽን ኳሊቲ ኦፍ ላይፍ ሶሻል ሳፖርት ፐርሲቭድ ስቲግማ ኳሊቲ ኦፍ ላይፍ የሚለውን ሪግሬሽን አናሊሲስ ማወቅ አንችልም። ምክንያቱም there is only what direct ኢፌክትን ብቻ ነው ማሳየት የሚችሉት ማለት ነው። by using structural ecology modeling we can estimate simultaneously direct indirect and total effect of certain variable on what the outcome variable ማለት ነው።
የአንድ ቫሪያብል ከአውትካም ቫሪያብል ላይ ያለው ኢፌክት ዳይሬክትሊም ኢንዳይሬክትሊም የዳይሬክትም የኢንዳይሬክት ተደምሮ ቶታል ኢፌክቱንም አዘሴም ታይም በአንድ ክሊክ ወይም በአንድ ኮማንድ ማውጣት እንችላለን ማለት ነው። ማንን በመጠቀም ስትራክቸራል ኢኩዌሽን ሞዴሊንግ ማለት ነው። በስትራክቸራል ኢኩዌሽን ሞዴል ስንሰራ ብዙም ጊዜ ምን እንጠቀማለን? ሚዲዬሽን የሚባል ኮንሰፕት እንጠቀማለን። ሚዲዬሽን ምንድን ነው? አንድ ቫሪያብል ከሌሎች ቫሪያብል ኢፌክት አለው ብለናል። ነገር ግን ኢንዳይሬክትሊም እንደ ሚዲየተር ተጠቅሞ አንድ ቫሪያብል ከሌሎች ቫሪያብል ላይ ስሩ አፌክት የሚያደርጋል። ለምሳሌ ይሄን ብንወስድ ዲፕሬሽን ነው። ይሄ ሶሻል ሳፖርት ማንን አፌክት አድርጓል? ዲፕሬሽን አፌክት አድርጓል። ዲፕሬሽን ደግሞ ኳሊቲ ኦፍ ላይፍን አፌክት ያደርጋል። ሶሻል ሳፖርት ዳይሬክትሊ ኳሊቲ ኦፍ ላይፍ አፌክት አድርጓል። አስዩም እናድርግና ይሄ ሲግኒፊካንስ ነው እንበል። ማለት ሲግኒፊካንስ ካልሆነ አፌክት ያደርጓል ማለት ስለማንችል ኢፌክት ሳይዙን በኮንፊደንስ ኢንተርቫል እንገልጻለን። እንደገና ሲግኒፊካንስ ነው በፒ ቫልዩ እንገልጻለን። ፒ ቫልዩ ስታቲስቲካል ሲግኒፊካንስ ከሆነ በተለይ ለጤና ሪሰርች ከሆነ 95% ኮንፊደንስ ኢንተርቫል ነው የምንጠቀመው፣ ወይም አልፋ ቫልዩ 5% ማለት ነው፣ 0.5 እንደማለት ነው። እሱን ነው የምንጠቀመው። አት 0.05 ላይ ሲግኒፊካንስ ነው ወይም አይደለም የሚለውን ነገር ቸክ እናደርጋለን። ያንን ብቻ ማየቱ በቂ አይደለም፣ ኮንፊደንስ ኢንተርቫሉን ማወቅ አለብን። ያንን ካወቅን በኋላ ነው ኢፌክት ሳይዙን ስታቲስቲካሊ አፌክት ያደርጓል ብለን መናገር የምንችለው። ስለዚህ አሁን የሶሻል ሳፖርት ዳይሬክትሊ እኛ አስዩም እናደርግና ሲግኒፊካንስ ላይ አፌክት ያደርጓል ብለን ብናስብ ሶሻል ሳፖርት ኳሊቲ ኦፍ ላይፍን ዳይሬክትሊ አፌክት ያደርጓል ብለናል። ኢንዳይሬክትሊ ሶሻል ሳፖርት ደግሞ ኳሊቲ ኦፍ ላይፍን አፌክት ያደርጓል ስሩ ዋት ፐርሲቭድ ስቲግማ ማለት ነው። ሌላው ደግሞ ሶሻል ሳፖርት ማንን አፌክት ያደርጋል? ዲፕሬሽን ኳሊቲ ኦፍ ላይፍ። ስለዚህ ሶሻል ሳፖርት ማንን አፌክት ያደርጋል? ኳሊቲ ኦፍ ላይፍን ስሩ ዋት ዲፕሬሽን ማለት ነው። እነዚህ ሚዲዬሽን አናላይሲስ ስናወራ ግን ወደ 4 አይነት የሚዲዬሽን ኮንሰፕቶች አሉ። እነዚህን ለአራቱም ወደፊት ቪዲዮ ሰራላችኋለሁ። ኮንሰፕቱ ምንድነው? ፓርሻል ሚዲዬሽን፣ ፉል ሚዲዬሽን፣ ፓራላል ሚዲዬሽን፣ ሴሪያል ሚዲዬሽን የሚባሉ የሚዲዬሽን ኮንሰፕቶች አሉ። ምንድነው ፓርሻል ሚዲዬሽን የምንለው? እንደ መግቢያ ያህል ፓርሻል ሚዲዬሽን የምንለው ዜር ኢዝ ሚዲየተር ቫሪያብል ዛት ካን ሚዲየት ዘ ሪሌሽንሺፕ ቢትዊን ቱ ቫሪያብልስ ፎር ኤግዛምፕል ዘ ሪሌሽንሺፕ ቢትዊን ሶሻል ሳፖርት ኤንድ ኳሊቲ ኦፍ ላይፍ ኢፌክቱን ለማወቅ ዜር ኢዝ ዋት ዲፕሬሽን ኤንድ ፐርሲቭድ ስቲግማ ዜር ዋት ሚዲየተር ናቸው። እነዚህ ሚዲየተሮች ፉሊ ሚዲየት ያደርጋሉ ኦር ፓርሻሊ ሚዲየት ያደርጋሉ የሚለውን ለማወቅ ዊ ሹድ ቢ ዋት ዚስ ፓዝ ዋት ኢዝ the significance level of this path if social support directly affect quality of life የሚለው ኮንሰፕት ስታቲስቲካል ሲግኒፊካንስ ከመጣና ኮንፊደንስ ኢንተርቫሉ በትክክል ባለው መንገድ ከመጣ ምን ይሆናል ማለት ነው? እነዚህ ፓርሻል ሚዲየት ናቸው። ምንድነው እነዚህ ሚዲየተሮች ወይም ዲፕሬሽን እና ፐርሲቭድ ስቲግማ the effect of social support on quality of life cannot fully explained by what depression and what perceived stigma ማለት ነው። ስለዚህ ፐርሲቭድ ስቲግማ እና ዲፕሬሽን የተባሉ ሚዲየተሮች የሶሻል ሳፖርት ከኳሊቲ ኦፍ ላይፍ ላይ ያለውን ኢፌክት ሙሉ በሙሉ መግለጽ አልቻሉም ማለት ነው። ስለዚህ ፓርሻሊ ግን ገልጸውታል እንላለን ማለት ነው። ፉል ሚዲየት ከሆነ ግን ፉል ሚዲዬሽን ከሆነ ግን ሶሻል ሳፖርት ኳሊቲ ኦፍ ላይፍ ላይ ያለው ፓዝ ምን ይሆናል ማለት ነው? ኢንሲግኒፊካንስ ይመጣል። ስለዚህ ሶሻል ሳፖርት ካኖት አፌክት ኳሊቲ ኦፍ ላይፍ ዳይሬክትሊ ካልን ይሄ ስታቲስቲካሊ ሲግኒፊካንስ ካልመጣ ምን እንላለን ማለት ነው? ዜር ኢዝ ዋት ፉል ሚዲዬሽን ሶ ዲፕሬሽን ኤንድ ፐርሲቭድ ስቲግማ ሃቭ ዋት ኤ ፉል ሚዲዬሽን ኦን ዘ አሶሲዬሽን ቢትዊን ዋት ሶሻል ሳፖርት ኤንድ ዋት ኳሊቲ ኦፍ ላይፍ ማለት ነው። ቢኮዝ ዘ ኢፌክት ኦፍ ሶሻል ሳፖርት ኦን ኳሊቲ ኦፍ ላይፍ ኢዝ ፉሊ ኤክስፕሌንድ ባይ ዋት ፐርሲቭድ ስቲግማ ኤንድ ዲፕሬሽን ማለት ነው። ምንድነው የሶሻል ሳፖርት ከኳሊቲ ኦፍ ላይፍ ላይ ያለው ኢፌክት ሙሉ በሙሉ በዲፕሬሽን እና በፐርሲቭድ ስቲግማ ተገልጸዋል ማለት ነው። ስለዚህ አዲሽናል የሆነ ፓዝ አያስፈልገንም ማለት ነው። አዲሽናል የሆነ ፓዝ ብንጨምር የሞዴላችንን ፊትነስ ነው አፌክት የሚያደርገው እንጂ ሌላ ምንም አይነት ለውጥ ሊያመጣ አይችልም ማለት ነው። ሌላው ደግሞ ሶስተኛው ምንድነው? ፓራላል ሚዲዬሽን ይባላል። ፓራላል ሚዲዬሽን ወይ ደግሞ ኢንዲፔንደንት ሚዲዬሽን ይባላል። ለምሳሌ ኢንዲፔንደንት ሚዲዬሽን ሶሻል ሳፖርት፣ ፐርሲቭድ ስቲግማ፣ ኳሊቲ ኦፍ ላይፍ፣ ስታቲስቲካል ሲግኒፊካንስ ቢመጣ ይህ ፓዝ ስታቲስቲካል ሲግኒፊካንስ ቢመጣ ይህ ፓዝ ስታቲስቲካል ሲግኒፊካንስ ቢመጣ we don't worry about this path but the effect of social support on quality of life through perceived stigma and the effect of social support on quality of life through depression statistical significance ከመጣና ዲፕሬሽን እና perceived stigma
ኢንተራክት የማያደርጉ ከሆነ ምን እንለዋለን? ፓራላል ሚዲዬሽን እንለዋለን ማለት ነው። ይህን ለእያንዳንዳቸው ቪዲዮ ስለምሰራላቸው የዛኔ ፉሊ ኤክስፕሌን እናደርገዋለን። ምንድነው የፓራላል ናቸው እርስ በርሳቸው ኢፍ ቱ ሚዲየተር ቫሪያብልስ ካኖት ኢንተራክት ዊዝ ኢች አዘር በት ፓራላሊ ዘይ ካን ሚዲየት ዘ ሪሌሽንሺፕ ቢትዊን ዋት ዘ ኢንዲፔንደንት ቫሪያብል ኤንድ አውትካም ቫሪያብል ኦር ኤግዞጂነስ ቫሪያብል ኤንድ ኢንዶጂነስ ቫሪያብሉን ፓራላሊ አፌክት የሚያደርግ ከሆነ ምን እንለዋለን? ፓራላል ሚዲዬሽን እንለዋለን ማለት ነው። በት ዜር ኢዝ ዋን ፋክት ዊ ካንት ዲናይ ዲፕሬሽን ኤንድ ፐርሲቭድ ስቲግማ ካንት ቢ ኢንተራክት ኢች አዘር። ለዛ ነው ኢንዲፐንደንት ሚዲዬሽን ይባላል። ብዙ ጊዜ ኢንዲፐንደንት ማለት ሁለቶች ኢንዲፐንደንትሊ ሚዲየት ያደርጋሉ፣ እነሱ ግን ኢንተራክት አያደርጉም ማለት ነው። ሌላ ኮንሴፕት ምንድነው? አራተኛው ሴራል ሚዲዬሽን ይባላል። ሴራል ሚዲዬሽን ምንድነው? ሶሻል ሳፖርት ለምሳሌ ይሄን እንዳሳብሽን ወሰድና ሶሻል ሳፖርት ዲፕሬሽን አፌክቲቭ ያደርግ፣ ዲፕሬሽንን ደግሞ ፐርሲቭድ ስቲግማን አፌክቲቭ ያደርግ፣ ፐርሲቭድ ስቲግማ ኳሊቲ ኦፍ ላይፍ አፌክቲቭ ማለት ዜር ኢዝ ኤ ሴራል ሚዲዬሽን ኢን ኦርደር ቱ ሴይ ኤ ሴራል ሚዲዬሽን ዊ ሹድ ቢ ሃቭ at least two mediator variables. That two mediator variables should be what interact each other. That's known as serial ይባላል። ብዙ ጊዜ sequential ይባላል። sequential mediation እንለዋለን ማለት ነው። ሶ እነዚህ ሚዲዬሽን አናላይሲሶች እነዚህ ናቸው። ወደፊት ግን አራቱንም እያነው ፉል ሚዲዬሽን ምንድነው፣ ፓርሻል ሚዲዬሽን ምንድነው፣ ሴራል ሚዲዬሽን ምንድነው፣ ፓራላል ሚዲዬሽን ምንድነው፣ አራቱንም በራሴ የሪሰርች ዳታ ስላለኝ ከኔ ሞዴል ላይ ሙሎቹም ስላሉ ከአንዱ ዶሜን ላይ ፓርሻል ሚዲዬሽን አለ፣ ከአንዱ ሞዴል ላይ ፉል ሚዲዬሽን አለ፣ ከአንዱ ሞዴል ላይ ፓራላል አለ፣ ከአንዱ ሞዴል ላይ ሴራል አለ ወይም ሲኩዌንሻል አለ። ስለዚህ ሙሉውን አንድ ባንድ ቪዲዮ ሰራላችኋለሁ። የዛኔ በተግባር እናየዋለን ማለት ነው። ዳታ ሪል ዳታ ይዘን ዳታው እንዴት እንደመጣ የዳታውን ጉድነስ ኦፍ ፊት ራሱ ስታቲስቲካል ሲግኒፊካንስ መሆኑ ብቻ በቂ አይደለም። ምክንያቱም በስትራክቸራል ኢኩዌሽን ሞዴሊንግ ፓዙ ስታቲስቲካል ሲግኒፊካንስ ስለመጣልን ብቻ የምናቆመው ነገር አይደለም። ምክንያቱም ይሄን ስታቲስቲካል ሲግኒፊካንስ የመጣው ነገር ሪሊ ነው ወይ ሞዴሉ በትክክል ኢስቲሜት አድርጎታል ወይ የሚለውን ነገር ሞዴል ፊትነስ ስለምንሰራ ብዙ አይነት የሞዴል ፊትነስ አይነቶች አሉ፣ ወደ ከ5-6 በላይ። እነሱንም አንድ ባንድ እናያለን፣ የዛኔ ሙሉ እናያለን ማለት ነው። ለምሳሌ ኤስአርኤምአር የሚባል አለ፣ ከስኳር ስታቲስቲክስ፣ ሲኤፍአይ የሚባል አለ፣ ቲኤልአይ የሚባል አለ። እነሱ ምን ሲመጣ ምን እንለዋለን የሚለውን በእነሱ ዲፔንድ ይሆናል። ምክንያቱም በስትራክቸራል ኢኩዌሽን ሞዴሊንግ ቀጥታ ያስገባነው ዳታ አውትካሙም ሲግኒፊካንስ ስለመጣ ወይም ኮንፊደንስ ኢንተርቫላችንም በትክክል ስለመጣ ብቻ የምናቆመው ነገር አይደለም። ምክንያቱም ይሄ ሞዴል በትክክል ሰርቶ ነው ያመጣው ወይ ሪሊ የኛ ዳታ በዚህ ሞዴል ፊት ነው ወይ የሰጠነውን አውትካም ቫሪያብል በትክክል ሰጥቶናል ወይ ሞዴሉ በትክክል ፊክስ ሆኗል ወይ የሚለውን ነገር መስራት አለብን። የእያንዳንዱ ሞዴል ምን ሲሆን ነው ጉድ ምንለው፣ ምን ሲሆን ነው ፑር ምንለው የሚለውን ሙሉን በሪል ዳታ እናያለን። ለአሁኑ እንደ መግቢያ ያህል ነው የምናገረው። So in structural equation modeling there is three basic components in structural equation modeling that we can't deny. ማለት structural equation modeling ስንሰራ ሶስት ነገሮችን ሲመልታኔስሊ ማወቅ ያስፈልጋል። ሶስት ነገሮችን የመጀመሪያው ምንድነው? ፋንዳሜንታል ኮምፖነንት ነው የሚባለው፣ ብዙ ጊዜ ፋክተር አናላይሲስ ይባላል። ፋክተር አናላይሲስ ብዙ ጊዜ ሲኤፍኤ ነው የሚባለው፣ ኮንፊርማተሪ ፋክተር አናላይሲስ ማለት ነው። ሁለተኛ ፓዝ አናላይሲስ፣ ሶስተኛ ደግሞ ኤስቲሜሽን ቴክኒክ ፎር አሰሲንግ ሞዴል ፊት ማለት ነው። ምንድናቸው? ለእያንዳንዳቸው ቪዲዮ ሰራላችኋለሁ። ፋክተር አናላይሲስ ምን ማለት ነው? ወይም ደግሞ ኮንፊርማተሪ ፋክተር አናላይሲስ የሚባለው ማለት ነው ምን ማለት ነው? ኮንፊርማተሪ ፋክተር አናላይሲስ በራሱ ምን ማለት ነው የሚለውን ሌላ ቪዲዮ እንሰራለን። ፓዝ አናላይሲስ በራሱ ሌላ ነው። ኤስቲሜሽን ቴክኒክ ለእያንዳንዳቸው ቪዲዮ እንሰራለን። ለመግቢያ ያህል ግን ፋክተር አናላይሲስ ወይም ደግሞ በስትራክቸራል ኢኩዌሽን ሞዴል በእኛው ምን እንለዋለን? ኮንፊርማተሪ ፋክተር አናላይሲስ ማለት ምን ማለት ነው? ኮንፊርማተሪ ፋክተር አናላይሲስ ማለት ለምሳሌ ብዙ ጊዜ ለስትራክቸራል ኢኩዌሽን ላተንት ቫሪያብል ይጠቀማል። አንድ ላተንት ቫሪያብል በቀጥታ አይለካም። በቀጥታ ማንለካው ከሆነ ደግሞ የምንጠቀሙ ነው ሌሎች ኢንዲኬተሮች አሉ። እሱን ለመለካት የምንጠቀምባቸው ሌሎች አይተሞች ወይም ኢንዲኬተርስ እንላቸዋለን። እነዚህ ኢንዲኬተሮች አሉ። እነዚህ ኢንዲኬተሮች በትክክል እኛ የፈለግነውን ላተንት ቫሪያብል ለክተውታል ወይ የሚለውን የምናውቀው ምንድን ነው? ፋክተር ሎዲንግ ይባላል። እነዚያ ፋክተር ሎዲንጎች ስታቲስቲካል ሲግኒፊካንስ ናቸው ወይ? ለምሳሌ ዲፕሬሽንን ብንወስድ ዲፕሬሽን በተለያየ ቱል ይለካል። ለምሳሌ በፒኤችኪው9 የሚባል 9 አይተም ወይም 9 ኢንዲኬተር ያለው ቱል አለ፣ በዛ ይለካል። እነዚህ 9 አይተሞች ወይም 9 ኢንዲኬተር እንላቸዋለን። እነዚህ 9 ኢንዲኬተሮች በትክክል ዲፕሬሽን ለክተውታል ወይ? ያን የምናውቀው ደግሞ ምን ላይ ያለ ፋክተር ሎዲንግ አለ። እያንዳንዱ ፋክተር ሎዲንግ ከ0.4
በላይ መሆን አለበት። ጊዜ ከ0.5 ይባላል፣ ከ0.3 ይባላል። ግን ለሪሰርች ወይም ለስታቲስቲካሊ ሲግኒፊካንስ ነው ብለን ለመናገር ብዙውን ጊዜ ከ0.4 በላይ ቢሆን ይባላል። ፋክተር ሎዲንጉ ማለት ነው። እያንዳንዳቸው ፋክተሮች ኢንዲኬተሮች ወይም አይተሞች ያንን ላተንት ኮንስትራክት ለመለካት ቢያንስ ፋክተር ሎዲንጋቸው ከ0.4 እና ከዛም በላይ መሆን አለባቸው በላይ። ይሄን በሪል ዳታ ስላለ በሪል ዳታ እየሰራን እናየዋለን። እነዚያ ግን ስታቲስቲካል ሲግኒፊካንስ ስለመጡ ብቻ የምናቆመው ነገር አለም። ቅድም እንዳልነው ስትራክቸራል ኢኮሎጂ ሞዴሊንግ ሞድ ፊትነሱ መታየት አለበት። ለምሳሌ ዲፕሬሽንን ስንለካ ፋክተር ሎዲንጎቹ ከ0.4 በላይም ሆነው ያለና የሞድ ፊትነሱ ፑር ከሆነ ልንጠቀማቸው አንችልም። በትክክል መለካት አልቻሉም ማለት ነው። ለምሳሌ ያንን ዲፕሬሽንን በፒኤችኪው9 በ9 አይተም ወይም በ9 ኢንዲኬተር ለክተን ሲግኒፊካንስ ስታቲስቲካል ሲግኒፊካንስ ቢመጣና ኮንፊደንስ ኢንተርቫሉን በምንፈልገው መንገድ ቢመጣ ነገር ግን ስታንዳርዳይዝድ ሩት ሚን ስኩዌር ኤረር ኦፍ አፕሮክሲሜሽን ከ0.08 በላይ ቢሆን ወይም ደግሞ ስታንዳርዳይዝድ ሩት ሚን ስኩዌር ኤረሩ ብቻ ሳይሆን ሲኤፍአይ ደግሞ ከ0.9 በታች ቢሆን ይህንን በትክክል ለኩታል ማለት አንችልም። ምክንያቱም ሞዴሉ ምንድነው ፊት አይደለም ማለት ነው። ፊት ለማለት የራሱ ካት ፖይንቶች አሉት፣ እሱን እናያለን ማለት ነው። ሁለተኛው ነው ፓዝ አናላይሲስ ይባላል። ፓዝ አናላይሲስ ማለት ልክ እንደ ሊኒየር እና ሎጂስቲክ ሪግሬሽን አንድ ቫሪያብል ሌላ ቫሪያብል አፌክት ያደርጋል የሚለውን ቤታ ኮፍሸት እንደምናወጣው ማለት ነው። ነገር ግን የስትራክቸራል ኢኮሎጂ ሞዴሊንግ የሚለየው ምንድነው መልቲፕል ዳይሬክት እና ኢንዳይሬክት ኢፌክቶችን ሲመልታነስሊ አንድ አውትካም ቫሪያብል ብቻ አይደለም ያለው። አሁን በሊኒየር እና በሎጂስቲክ ሪግሬሽን አንድ አውትካም ቫሪያብል አለና ያንን አውትካም ቫሪያብል አፌክት የሚያደርጉ ኢንዲፔንደንት ቫሪያብሎች አሉ። የእነሱን ኢፌክት ዳይሬክትሊ ኢፌክታቸውን በቤታ ኮፍሸንት እናስቀምጣለን ማለት ነው። ይሄን ግን አንድና ከዛ በላይ ከአንድ በላይ የሆኑ አውትካም ቫሪያብል ዘሴም ታይም ሲመልታነስሊ የእነሱን ፓዝ በትክክል ሲመልታነስ በአንዴ ማግኘት እንችላለን ማለት ነው። ኮንፊደንስ ኢንተርቫላቸውን ሲግኒፊካንስ ሌቭላቸውን እስከ ሞዴል ሲነሱ ማለት ነው። ሌላው ኤስቲሜሽን ቴክኒክ ነው፣ የመጨረሻው ነው። አሁን መጀመሪያ ሲኤፍ የሰራን ሲኤፍ ፓዝ አናሊሲስ ሰራን። መጀመሪያ ኤስቲሜት መደረግ አለበት። ኤስቲሜት ስናደርግ ደግሞ ምን እናውቃለን? ሞዴል ፊትነሱን ማለት ነው። ቅድም ያልነው ካይ-ስኩዌር ስታቲስቲክስ አለ፣ ሲኤፍአይ ኮምፓራቲቭ ፊት ኢንዴክስ ይባላል፣ ስታንዳርዳይዝድ ሩት ሚን ስኩዌር ኤረር ኦፍ አፕሮክሲሜሽን ይባላል፣ ሌሎች ቱከር ሉዊስ ኢንዴክስ ይባላል። እያንዳንዳቸው የራሳቸው ቫልዩ አላቸው። ለምሳሌ ሲኤፍአይ ብንወስድ ኮምፓራቲቭ ፊት ኢንዴክስ ይባላል። እሱ ከ0.9 በላይ መሆን አለበት ይባላል። ምክንያቱም ኮምፓራቲቭ ፊት ኢንዴክስ ስሙ እንደሚነግረው ኮምፔር ነው የሚያደርገው ሁለት ሞዴሎችን አንድ የኛ ዳታ ሃይፖቴቲካሊ አስገብተን በስትራክቸራል ኢኮሎጂ ሞዴሊንግ ዲያግራማቲካል ለምሳሌ ሰርተን እንዳስገባነ የዛን ያስገባነውን ነገር ያለምንም ዳታ ሞዴሉ በራሱ ምን ያደርገዋል? ፕሪዲክት ያደረገው ኤስቲሜሽን ቫልዩ እና ሪል ዳታውን ተጠቅሞ የመጣው አውትካሙን ኮምፔር ያደርጋቸዋል። ኮምፔር ካደረገ በኋላ የሚመጣው ቫልዩ ከ0.8 እና ከዛም በላይ ከሆነ ሞዴላችን ፊት ነው ማለት ነው። ያ ማለት ዳታ ከጠመን የመጣው አውትፑት ከማን በልጧል ማለት ነው? ከፕሪዲክት ከተደረገው በልጧል ማለት ነው። እንደዛ የሚለውን ነው የሚነግረን። ሌሎችም አሉ። እነሱን በእያንዳንዱ ሞዴል ፍኖችን ወደፊት እናያቸዋለን። ኢንስትራክቸራል ኢኮሎጂ ሞዴሊንግ የቫሪያብል ኔሞች አሉ። ብዙውን ጊዜ በሊኒየር እና በሎጂስቲክ ሪግሬሽን ኢንዲፔንደንት እና ዲፔንደንት ቫሪያብል እንላለን። ያ ማለት ኢንዲፔንደንት ማለት ኤክስፖዠር ቫሪያብል የሚባለው ነው። ዲፔንደንት ማለት ደግሞ አውትካም ቫሪያብል ማለት ዛት ዩ አር ኢንተንድ ቱ ሜጀር ማለት ነው። ዛት ዊ አር ኢንተረስትድ ቱ ነው ማወቅ የምንፈልገው ነገር ወይም ደግሞ መስራት የፈለግነው አውትካሙን እንደ ዲፔንደንት እንወስደዋለን። በስትራክቸራል ኢኮሎጂ ሞዴሊንግ ግን ሌሎች አይነት ስያሜዎች አሉ፣ ወይም የራሱን ላንጉጅ አለው ስትራክቸራል ኢኮሎጂ ሞዴሊንግ። የመጀመሪያው ነው ኦብዘርቭድ ቫሪያብል የሚባል። ኦብዘርቭድ ቫሪያብል ምንድን ነው ባጭሩ? ኦብዘርቭድ ቫሪያብል ማለት ኢት ኢዝ ኤ ቫሪያብል ዛት ካን ቢ ዋት ሜጀር ዳይሬክትሊ። ለምሳሌ ኤጅን ብትወስዱ ስንት ዓመት ብላችሁ መጠየቅ ትችላላችሁ። ዌይትን ብትወስዱ በኪሎግራም መለካት ትችላላችሁ። ነገር ግን የአንድ ሰው ዲፕሬሽን ስንት ነው ብላችሁ በቀጥታ መናገር አትችሉም። ወይም የአንድን ሰው ሶሻል ሳፖርት ምን ያህል ነው ብላችሁ መናገር አትችሉም። እነዚህ አይነት ኮንስትራክቶች የሚለኩት ምንድን ነው? በኢንዲኬተር ነው። ቫሊዴትድ በሆነ ኢንዲኬተር፣ በማንኛውም ኢንዲኬተር መለካታቸው ነው። ቫሊዴትድ በሆነ ኢንዲኬተር ነው የሚለኩት። ስለዚህ ኦብዘርቭ ቫሪያብል ምን ማለት? ኢት ኢዝ ሪፈርስ ቱ ቫሪያብል ዛት ዳይሬክትሊ ሜጀርድ ኤንድ ዴታ ሃዝ ቢን ኳት ኮሌክትድ ፎር ስተዲ ነው። ዴታ ሰብስበን እነሱን ዳይሬክትሊ ሜጀር አድርገን የምናውቃቸው ነገሮች ምን ይባላሉ?
ኦብዘርቭድ ቫሪያብል ይባላሉ ማለት ነው። ላተንት ቫሪያብል ግን ኢት ኢዝ ኤ ቫሪያብል ዛት ካንት ቢ ዋት ዳይሬክትሊ ሜጀርድ ኢን ኤ ስተዲ ነው በት ኢዝ ኢንስቴድ ዋት ኢንፈርድ ስሩ ኦብዘርቭድ ቫሪያብል። ስለዚህ ላተንት ቫሪያብል ምንድን ነው? እኛ ዳይሬክትሊ በሪሰርቻችን ዳይሬክትሊ ለክተን የማናውቃቸው ነገር ግን ሌሎች ኢንዲኬተሮችን ወይም ሌሎች ቱሎችን ከጠቅመን እነሱን ኢንዳይሬክትሊ ለክተን ቫሊዎችን የምናውቀው ምን ይባላሉ? ላተንት ቫሪያብል። ለምሳሌ ኳሊቲ ኦፍ ላይፍ የምትወስዱ አንድ ሰው ኳሊቲ ኦፍ ላይፍ ይህን ያህል ነው ብላችሁ ለክታችሁ ወይም ወስዳችሁ ይህን ያህል ነው ለክታችሁ ማወቅ አትችሉም። ነገር ግን ኳሊቲ ኦፍ ላይፍን በራሱ በቱል ትለኩታላችሁ። በአይተም ጥያቄዎችን በመጠየቅ ማለት ነው። ጥያቄዎች ናቸው ኢንዲኬተር የሚባሉት ማለት ነው። ስለዚህ እነሱን በመጠየቅን የራሱን ቫሊው ማወቅ እንችላለን። ነገር ግን ላተንት ቫሪያብል ዳይሬክትሊ ግን ማወቅ አንችልም ቫሊዩን ማለት ነው። ኦብዘርቭድ ከሆነ ግን ብዙ ጊዜ በስትራክቸር ሳይኮሎጂ ሞዴሊንግ ዚያር ማኒፌስት ቫሪያብል ነው የሚባሉት ኦር ሜጀርድ ቫሪያብል ነው የሚባሉት። ማኒፌስት ቫሪያብል ማለት ዊ ካን ሜጀር ኢትስ ቫሊዩ ባይ ዩዚንግ ዋት ሰርታይን ኢንስትሩመንት የሆነ ኢንስትሩመንት ከጠቅመን ዳይሬክት ቫሊዩዋቸውን ለክተን ማወቅ የምንችላቸው ማለት ነው። ላተንት ቫሪያብል ግን ኢት ኢዝ ኤ ቫሪያብል ዛት ካንት ቢ ዋት ሜጀር ዳይሬክትሊ ሜጀር አናደርጋቸውም። የምናደርጋቸው ምንድነው? ኢንዳይሬክትሊ ነው። ኢንዳይሬክትሊ በኢንዲኬተር ነው የምንለካቸው። ለምሳሌ ኳሊቲ ኦፍ ላይፍ ቀጥታ መለካት አንችልም። ስለዚህ ኳሊቲ ኦፍ ላይፍ ለመለካት የግድ ስታንዳርዳይዝ የሆነ ሌሎች ቱል እንጠቀማለን ማለት ነው። ይሄ ነው ልዩነታቸው የላተንትና የኦብዘርቭድ ቫሪያብል። ሌላው ደግሞ ኢንዶጂነስ ቫሪያብል ይባላል። ቅድም ለመለካት ሞክረናል። ኢንዶጂነስ እና ኤግዞጂነስ ቫሪያብል ይባላል። ኢንዶጂነስ ማለት ምን ማለት ነው? ኢት ኢዝ ኤ ቫሪያብል ዛት ካን ቢ አፌክት ባይ ዋት አዘር ቫሪያብልስ ነው። ፕሪዲፋይንድ በሆነ ሌላ ቫሪያብል አፌክት ይደረጋል ማለት ነው። ኢንዶጂነስ ቫሪያብል ዜር ኢዝ ኤ ላይን ኦር ኤ ፓዝ ዛት ፖይንት ቱዋርድስ ኢት። ምንድነው? የሆነ ላይን አለ። ለምሳሌ ያሳያችሁ። ለምሳሌ ይሄ የምትወስዱት ኳሊቲ ኦፍ ላይፍ ኢዝ ዋት ኢት ኢዝ አን ኢንዶጂነስ ቫሪያብል ቢኮዝ ዜር ኢዝ ኤ ላይን ፖይንቲንግ ቱዋርድስ ኢት ማለት ነው። ኳሊቲ ኦፍ ላይፍ የሚባል ቫሪያብል አለ። ይሄ ቫሪያብል ምንድን ነው? ኢት ኢዝ ኢንዶጂነስ ቫሪያብል። ኢንዶጂነስ ቫሪያብል ማለት ነው ራሱ ቫሪያብሉ በሌሎች ቫሪያብሎች ኢምፓክት የሚደረግበት ማለት ነው። እሱ ግን ራሱ ቫሪያብሉ ከሌሎች ላይ ኢምፓክት ሊያደርግ ይችላል። ነገር ግን ከሱ ቢያንስ አንድ አረው አፌክት ማድረግ አለበት። ማንን? ይሄን ኳሊቲ ኦፍ ላይፍ ወይም ደግሞ ኢንዶጂነስ ቫሪያብል የምንለውን ማለት ነው። ኤግዞጂነስ ቫሪያብል የምንለው ግን ኢት ኢዝ ኤ ቫሪያብል ዛት ካንት ቢ ኤ ፓዝ ድራውን ቱዋርድስ ኢት። ለምሳሌ ሶሻል ሰፖርት ወሰዱት። ኢን ዚስ ሞዴል ሶሻል ሰፖርት ኢዝ ዋት ኢት ኢዝ ኤግዞጂነስ ቫሪያብል ነው። ዜር ኢዝ ኖ ኤ ላይን ፖይንቲንግ ቱዋርድስ ሶሻል ሰፖርት ማለት ነው። ሶ ኢን አወር ሞዴል ሶሻል ሰፖርት ኢዝ ዋት ኢት ኢዝ ኤግዞጂነስ ቫሪያብል ዜር ኢዝ ኖ ኤ ላይን ፖይንቲንግ ቱዋርድስ ኢት። ነገር ግን ዲፕሬሽን ምን አለ? ዲፕሬሽን አሁን ምንድን ነው? ዲፕሬሽን ይወከል ነው። ይሄ ኢንዶጂነስ ቫሪያብል ነው። ዜር ኢዝ ኤ ላይን ፖይንቲንግ ቱዋርድስ ኢት። እንደገና ደግሞ ዲፕሬሽን ማንን አፌክት አድርጓል? ኳሊቲ ኦፍ ላይፍ አፌክት አድርጓል። ለዛ ነው ኢንዶጂነስ ቫሪያብል ማለት ኢት ኢዝ ኤ ቫሪያብል ነው። ከራሱ ላይ ሌሎች ቫሪያብሎች ኢፌክት አላቸው፣ ኢምፓክት አላቸው ሌሎች ቫሪያብሎች። እርሱ ደግሞ ከሌሎች ቫሪያብሎች ጋር ኢንተራክት ያደርጋል ላያደርግም ይችላል። ዋን ኦፍ ዘቱ ማለት ነው። አንዱን ካሟላ ኢንዶጂነስ ቫሪያብል እንለዋለን። ስለዚህ ፐርሲቭድ ስቲግማ ፒኤስ ምንድነው? ኢንዶጂነስ ነው ማለት በዚህ ኮንሰፕት ፒኤስ ኢንዶጂነስ ነው፣ ዲፕ ኢንዶጂነስ ነው፣ ኳሊቲ ኦፍ ላይፍ ኢንዶጂነስ ነው። ምክንያቱም የሆነ ላይን ከነሱ ላይ አለ ማለት ነው። ኤስ ግን ምንድናት? ሶሻል ሰፖርት ምንድናት? ኤግዞጂነስ ቫሪያብል። ምክንያቱም እንደምናየው ዜር ኢዝ ኖ ኤኒ ላይን ፖይንቲንግ ቱዋርድስ ኢት ማለት ነው። እቺ ምንድናት ታላችሁ? እቺ ምንድናት? ኤረር ቫሪያንስ ነው የምትባለው። በተግባር እናያታለን። እቻውን ኤረር ቫሪያንስ ነው የምትባለው። ለምሳሌ ሶሻል ሰፖርት ዲፕሬሽንን አፌክት ሲያደርግ የዚህ ኢፌክት በትክክል ኤረር ነው። ብዙም ጊዜ የትኛውን ነገር የሚለካ የትኛውን ኢፌክት ያለው ነገር ምን ኤረር እንሰራለን። ያን ኤረር ደግሞ ለምሳሌ ሶሻል ሰፖርት ከዲፕሬሽን ላይ ያለው ኢፌክት በትክክል ኢፌክቱ ላይ ይታወቅ ይችላል። 100% ነው ልንል አንችልም። ስለዚህ ምን አለ? ኤረር ኢንዲዩስ እናደርጋለን። ያችን ኤረር ኢቱ ይላታል። የመጀመሪያዎች ኤዋና እቺ ማለት ለምሳሌ ሶሻል ሰፖርት ይሄን አፌክት ያደርጋል። ሶሻል ሰፖርት በፒኤስ አድርጎ ኳሊቲ አፌክት ያደርጋል። ሶሻል ሰፖርት አሁን በዲፕሬሽን አድርጎ ኳሊቲ አፌክት ያደርጋል። ይሄ ሁሉ ሜጀር ስናደርግ ኤረር እንሰራለን። ያን ኤረር የሁሉ ድምር ኤረር ናት ኢዋን የምትባለው። አሁን የዚህ ፓዝ የሁሉ የሶስቱም ድምር ኢዋን ትባል ኤረር ነው። ይሄን ስንለካ ኤረር እንሰራለን። ምክንያቱም በየትኛውም ላይፍ ኤረር ፍሪ የሆነ ላይፍ ስለሌለ ማለት ነው። ለዛ ነው አሁን እዚህ የቫሪያብሎችን ትርጓሜ በቀለል ባለ መንገድ የገለጽ ነው ይመስለኛል። ስለዚህ አሁን ምንድነው ቱ ሪቫይዝ ለማድረግ ሶሻል ሰፖርት ነው ኤግዞጂነስ ቫሪያብል ነው። ኤግዞጂነስ ማለት ምን ማለት ነው? የሆነ ላይን እሱን አፌክት አያደርገውም ነው ባጭሩ። ዜር ኢዝ ኖ ኤኒ ላይን
ከእርሱ የተሳለ ሌላ ፖይንት ወይም ከዚህ ከስሎ የመጣ ሌላ ቫሪያብል የለም ወይም ሌላ ፓዝ የለም ማለት ነው ኤግዞጂነስ ቫሪያብል ማለት። ኢንዶጂነስ ከተባለ ግን የሆነ ላይን ከሌላ ቦታ መጥቶ እሱን አፌክት አድርጎታል ማለት ነው። ራሱ ግን ሌላ ቫሪያብልን አፌክት ያደርጋል። ነገር ግን አንዱን ካሟላ ኢንዶጂነስ እንላለን ማለት ነው። ኦብዘርቭድ ከተባለ ግን ምንድነው? ኦብዘርቭድ ማለት መለካት የሚችል ማለት። ለምሳሌ ዲፕሬሽኑን ኦብዘርቭ ያለው ቀጥታ መለካት አንችልም። በቱል ነው የሚለካው። ሶሻል ሰፖርትን በቱል ነው፣ ፐርሲቭድ ስቲሙን በቱል ነው፣ ኳሊቲ ኦፍ ላይፍ በቱል ነው። እነዚህ ላተንት ቫሪያብሎች ናቸው። ቀጣይ በእንትን እናያቸዋለን በዳታ። ስለዚህ የቫሪያብል እንትኖች እነዚህ ናቸው። እንቀጥላለን ማለት ነው። ስለዚህ ኦብዘርቭ ቫሪያብል ምንድን ነው? ኦብዘርቭ ቫሪያብል ማለት በትክክል መለካት የምንችለው ወይም ደግሞ የኛ የሆነ ለምሳሌ ክብደት ብንወስድ ክብደታችን ሚዛን ተጠቅመን መለካት እንደምንችለው፣ ላተንት ቫሪያብል ግን በቀጥታ መለካት የማንችለው ነው። ኤንዶጂነስ ቫሪያብል ደግሞ አሁን እንዳየነው የሆነ ላይን ወደ እሱ የመጣለ እሱ ግን ሌሎችን አፌክት ሊያደርግ ይችላል ላያደርግም ይችላል ማለት ነው። ኤግዞጂነስም እንደዛ ማለት ነው። ሞዴል ኢንሴም ዜር አር ቱ ታይፕስ ኦፍ ሞዴል ኢንሴም ዘስ አር ሜጀርመንት ሞዴል ኤንድ ስትራክቸራል ሞዴል። እንግዲህ የስትራክቸራል ኢኩዌሽን ሞዴሊንግ የጀርባ አጥንት ነው የሚባሉት ሜጀርመንት ሞዴል እና ስትራክቸራል ሞዴል። ምክንያቱም አንዱ ከሌለ ስትራክቸራል ኢኩዌሽን ሞዴል መስራት አንችልም። ስለዚህ ሜጀርመንት ሞዴል እና ስትራክቸራል ሞዴል ምንድን ነው? ሜጀርመንት ሞዴል፣ ስትራክቸራል ሞዴል። ሜጀርመንት ሞዴል ማለት ለምሳሌ ላተንት ቫሪያብል የምንለካ ከሆነ ቅድም እንዳየነው እነዚያ ላተንት ቫሪያብሎች ባላቸው ኢንዲኬተር ለምሳሌ ዲፕሬሽንን በወስደው በ9 አይተም እንለካዋለን ብለናል፣ ወይም በ9 ኢንዲኬተር እንለካዋለን ብለናል። በ9 ኢንዲኬተር በትክክል ተለክቷል ወይም ደግሞ እነዛ ኢንዲኬተሮች ወይም እነዛ አይተሞች በትክክል ዲፕሬሽንን መለካት ይችላሉ ወይ? ለምሳሌ 9 አይተሞችን ወይ 9 ጥያቄዎች ተጠቅመን ዲፕሬሽን ለክተናል ካለን እነዛ 9 ጥያቄዎች እያንዳንዳቸው በትክክል ዲፕሬሽንን መለካት ይችላሉ ወይ ነው። ይሄንን ነው ወይስ አይደለም የሚለው እንደውም ማረጋገጥ መቻል አለብን። የምናረጋግጠው ምንድን ነው? ሜጀርመንት ሞዴል ወይም ኮንፊርማተሪ ፋክተር አናላይሲስ በመስራት ማለት ነው። ኮንፊርማተሪ ፋክተር አናላይሲስ ስንሰራ ምን እናያለን? ፋክተር ሎዲንጉ እናያለን። ፋክተር ሎዲንጉ ስታቲስቲካሊ ሲግኒፊካንስ ነው ወይ? 1 ፋክተር ሎዲንጉ ከ0.4 በላይ ነው ወይ? 2 እያንዳንዱ ይሄ ሜጀርመንት ሞዴል ደግሞ ጉድነስ ኦፍ ፊቱን እናያለን። ጉድነስ ኦፍ ፊቱን አይተን ጉድ ፊት ነው ወይ? ይሄንን ሲያሟላ ምን እንላለን? ስለዚህ እነዚህ ኢንዲኬተር በትክክል ይሄን ላተንት ቫሪያብል ለክተውታል እንላለን ማለት ነው። ለምሳሌ ዲፕሬሽን በ9 አይተም ይለካልናል። በ9 አይተም ሲለካ መጨረሻ ላይ አናላይዝ አድርገን በተግባር ስለምናየው ቀጣይ በፕራክቲስ ስለምናየው በትክክል 9 አይተሞች ዲፕሬሽንን መለካት ይችላሉ ወይስ አይችሉም የሚለውን ነገር ደግሞ ዳታ ሰብስበን ከመጣነ በኋላ ከዳታው በኋላ ቸክ ማድረግ አለብን። ቸክ ስናደርግ ግን ምን እናያለን? የመጀመሪያ ፒ ቫልዩ እናያለን። እያንዳንዳቸው የፋክተር ሎዲንጎችን ፋክተር ሎዲንግ ምንድነው ወደ ቀጣይ እናየዋለን። እያንዳንዳቸው ፋክተር ሎዲንግ ሲግኒፊካንስ ሌቭላቸው እናያለን። ኮፊደንታቸው እናያለን። ከ0.4 እና ከዛም በላይ መሆናቸው እናያለን። ኮንፊደንስ ኢንተርቫል እናያለን። እንደገና ጉድነስ ኦፍ ፊት እናያለን ማለት ነው። ሙሉን ካሟሉ ምን እንላለን? ይሄን ላተንት ቫሪያብል በእነዚህ ኢንዲኬተሮች በትክክል ተለክተዋል እንላለን ማለት ነው። ሁለተኛው ሞዴል ምንድነው? ስትራክቸራል ሞዴል ይባላል። አንዱና ትልቁ ነው። ይሄ ምንድነው? ስትራክቸራል ሞዴል ማለት አንድ ላተንት ቫሪያብል ሌላው ላተንት ቫሪያብል አፌክት የሚያደርገው ወይም ደግሞ አንድ ኦብዘርቭድ ቫሪያብል ሌላ ላተንት ቫሪያብልን አፌክት የሚያደርገው ፓዝ አናላይሲስ ነው። ፓዙ ስታቲስቲካሊ ሲግኒፊካንስ ነው ወይ? ስታቲስቲካሊ ሲግኒፊካንስ ነው ወይ? ያንን ነው በስትራክቸራል ሞዴል የምናየው እሱን ነው። በሁለቱም ወደፊት እናያለን በዲያግራም። ነገር ግን ስትራክቸራል ሞዴል የሚባለው ሁለትና ከዛም በላይ የሆኑ ቫሪያብሎች ኢንተራክት ሲያደርጉ የሚመጣ ፓዝ አለ ወይም በቤታ ኮኤፊሽንት የሚያመጣው በስታታ እንሰራዋለን። በዘፈ ወይም በኤስፔሲስ ማሳቸለ ስትራክቸራልን ስለማይሰራ ነው። ኤስፔሲስ ከስታታ በአር እና በሌሎች ነው የሚሰራው ስትራክቸራል ኢኩዌሽን ሞዴሊንግ። እና ያንን ስንሰራ ሪሊ ኮኤፊሽንቶቹ ስታቲስቲካል ሲግኒፊካንስ ናቸው ወይ የሚለውን ነገር ነው። የስታቲስቲካል ሲግኒፊካንስ መሆናቸው ብቻ ደግሞ በቂ አይደለም። ምናለን ኮንፊደንስ ኢንተርቫል እናያለን። መጨረሻ ላይ ደግሞ እናያለን ጉድነስ ኦፍ ፊቱ እናያለን ማለት ነው። ይሄንን ሲለካ ጉድነስ ኦፍ ፊቱ ፖር ከሆነ ሲግኒፊካንስ ሆነ ለኛ ምንም ቫልዩ የለውም ማለት ነው። ስለዚህ ሜጀርመንት ሞዴል አንደኛው ነው ሜጀርመንት ሞዴል ነው። ዘ ሜጀርመንት ሞዴል ሪፕሬዘንት ሃው ዘ ላተንት ቫሪያብል አር ሜጀርድ ባይ ኢንዲኬተር ቫሪያብል ኤንድ ዲስክራይብ ዘ ሜጀርመንት ፕሮፐርቲ ኦፍ ዘስ ኢንዲኬተር ቫሪያብል። ቅድም እንዳልነው ምንድነው ሜጀርመንት ሞዴል ምንድነው? አንድ ላተንት ቫሪያብል በሌሎች ኢንዲኬተሮች እንዴት ነው የሚለካው? ሲለካ ደግሞ
የኢንዲኬተር ቫሪያብሎችን ፕሮፐርቲ እናውቃለን ማለት ነው መጨረሻ ላይ። ስለዚህ ምንድነው አንድ ላተንት ቫሪያብል በአይተም ወይም በኢንዲኬተር ሲለካ ሪሊ በትክክል እነዚህ ኢንዲኬተሮች መለካት ይችላሉ ወይ ነው። ለምሳሌ ዲፕሬሽን የሚለካን ኮሽን ወይም አይተም ወይም ኢንዲኬተር ወስደን ሶሻል ሳፖርት ብንለካበት ኖት ፌር። ስለዚህ ምን ይመጣል ማለት ብትለኩበት ምን ይመጣል? ስታቲስቲካል ሲግኒፊካንስ አይመጣም። ስታቲስቲካል ሲግኒፊካንስ ይመጣም ወይም ደግሞ ምን ሊሆን ኮንፊደንስ ኢንተርቫል ላይ መጣ ይችላል ወይም ጉድነስ ኦፍ ፊቱ ላይ መጣ ይችላል። ነገር ግን ዳታ ስለሆነ ሜቢ ሲግኒፊካንስን ቢመጣ ሞዴል ፊትን ቢመጣ ልንቀበለው አንችልም። ምክንያቱም ምን አለ ቲዎሬቲካል አክሴፕታንስ ማግኘት መቻል አለበት። ምክንያቱም እንደምታውቁት ስታቲስቲክስ ምንድነው ጋርቤጅ አውት ነው። ዳታ ታስገባለህ፣ ያንን አውትፑት ይሰጥሃል። ያን አውትፑት ግን ሪሊ ነው ወይ የሚለውን ዲፕ ሪዲንግ ያስፈልጋል። ኮንሰፕት ማወቅ ያስፈልጋል። ቲዎሪውን መረዳት ያስፈልጋል። ለምሳሌ የካንሰር ፔሽንቶች ድጋፍ እያገኙ በሄዱ ቁጥር የዲፕሬሽን መጠናቸው እየጨመረ ይሄዳል የሚል ዳታ ይመጣልን እና የዲፕሬሽን መጠናቸው ደግሞ አሁን በስም ታይም እየጨመረ ሲሄድ ኳሊቲ ኦፍ ላይፋቸው እየጨመረ ይሄዳል ቢለን ኢት ኢዝ ኖት ፌር፣ ትክክልም አይደለም፣ ቲዎሬቲካሊ አክሴፕቴብል አይደለም። ስለዚህ ምንድነው ሚኒንግለስ ነው ማለት ነው። ስለዚህ ምን ያስፈልጋል? ሪሊ የምንለካውን ነገር በትክክል ካለው ከሪሰርች ካለው ከቲዎሪ ከሊትሬቸር አንጻር ከብዙ አንጻር አክሴፕታንስ ማግኘት መቻል አለበት ማለት ነው። ስለዚህ ሜጀርመንት ሞዴል ምንድን ነው? አንድ ላተንት ቫሪያብል በኢንዲኬተሮች ሲለካ ሪሊ እነዛ ኢንዲኬተሮች ያንን ላተንት ቫሪያብል መለካት ይችላሉ ወይስ አይችሉም ነው። ያንን ይችላሉ ወይስ አይችሉም የሚለውን ደግሞ የምናውቀው ባለነ ዴታ ነው። ያለነ ዴታ በትክክል ማኔጅ አድርገን በትክክል አናላይዝ አድርገን የመጣውን አናላይዝ ደግሞ በትክክል ኢንተርፕሬት ማድረግ ስንችል ነው። ለምሳሌ የመጣው አውትፑት ስታቲስቲካል ሲግኒፊካንስ ነው፣ ሞዴል ፊትነሱ ካልሆነ ልንለው አንችልም። ስለዚህ ሙሉንም ቸክ ማድረግ አለብን ማለት ነው። ሰከንድ ዋን ስትራክቸራል ሞዴል ነው። ስትራክቸራል ሞዴል ሪፕሬዘንት ዘ ሪሌሽንሺፕ ቢትዊን ላተንት ኤንድ ኦብዘርቭድ ቫሪያብል ኢኔብሊንግ ሪሰርቸርስ ቱ አሰስ ዜር ዲግሪ ኦፍ ኮሪሌሽን which is measured through what ፓዝ ኮኤፊሽንት ማለት ነው። ምንድነው ስትራክቸራል ሞዴል? እኛ ሪሰርቸር የምናውቅበት መንገድ ነው። መጨረሻ ላይ እኛ ማወቅ የምንፈልገው ነው። ለምሳሌ ሜጀርመንት ሞዴል ምናምን የምንሰራው ሪሊ ፕሮግረሳችን ትክክል ነው ወይ የሚለውን ነገር ለማወቅ ነው። ለምሳሌ የዲፕሬሽን ኳሊቲ ኦፍ ላይፍን አፌክት ያደርጋል ወይስ አያደርግም የሚል የኛ ሃይፖቴሲስ ቢኖረን ያንን ሃይፖቴሲስ ቴስት ለማድረግ ዳታ እንሰበስባለን። የሰበሰብነውን ዳታ አናላይዝ እናደርጋለን፣ ያንን ኢንተርፕሬት እናደርጋለን ማለት ነው። ያንን ኢንተርፕሬት የምናደርገው ግን ይሄ ስትራክቸራል ሞዴሉ ምንድነው? የኛ ሪሊ ሜጀር ማድረግ የምንፈልገው ወይም ማወቅ የምንፈልገው ነገር በስትራክቸር የሚገለጸው ነው። ስለ ኮንፊርማተሪ ፋክተር አናላይዝ የሰራ ነው፣ ሜጀርመንት ሞዴል የሰራ ነው። ሪሊ ፕሮግረሳችን ምንድነው? ሪሊ ትክክል ነን ወይ፣ በትክክል እየሄድን ነው ወይ የሚለውን ለማወቅ ነው። ያመጣነው ዳታ በትክክል መለካት ችሏል ወይ የሚለውን ለማወቅ ነው። ይሄ ስትራክቸራል ግን እኛ ማወቅ የምንፈልገው ነው። አንድ ሰው ሪሰርች ለመስራት ሀሳብ ይኖራል። ያንን ሀሳብ በኩዌሽን መልክ ያወጣል። ያንን ኩዌሽን ለመመለስ ነው ሪሰርች የምንሰራው። ስለዚህ ያንን ኩዌሽን ለመመለስ የምንጠቀምበት ስትራክቸራል ሞዴል ይባላል ማለት ነው። ስለዚህ የእነሱን ኮሪሌሽን በምን ነው የምናውቀው? በፓዝ ኮኤፊሽንት ማለት ነው። ይሄ የምንለዋለን ስትራክቸራል ኢኩዌሽን ሞዴሊንግ ላይ ዋናው አንዱ ሞዴል ስትራክቸራል ሞዴል የሚባለው ነው ማለት ነው። ለምሳሌ ይሄን እንውሰድ። አሁን ይሄ ዲፕሬሽን ነው። ቅድም ያለ ሜጀርመንት ሞዴል እንሰራ። አሁን ዲፕሬሽን የተባለ ላተንት ቫሪያብል አለ። መጨረሻ ላይ ያሳያችኋለሁ። እያንዳንዱ በትክክል ኦብዘርቭ ቫሪያብል ላተንት ቫሪያብሎች የሚወከሉበት በስትራክቸራል ኢኩዌሽን ሞዴል የራሳቸው የሆነ ላንጉጅ አላቸው። የራሱ የሆነ ላንጉጅ አለው። የራሱ የሆነ ግራፊካል ሪፕሬዘንቴሽን አላቸው። ስለዚህ አሁን ሰርክል ከሆነ ወይም ኦቫል ሸፕል ከሆነ ምንድነው ላተንት ቫሪያብል ነው ማለት ነው። ይሄ ላተንት ቫሪያብል ደግሞ ምንድነው በትክክል ዳይሬክትኛ መለካት አንችልም ማለት ኢት ኢዝ ኖት ማኒፌስት ቫሪያብል ራዘር ዛን ኢት ኢዝ ዋት ላተንት ቫሪያብል ነው። ዊ ካን ኖት ሜጀር ዳይሬክትሊ ራዘር ዛን ዊ ካን ሜጀር ኢት ባይ ዩዚንግ ዋት አይተምስ ኦር ዋት ኢንዲኬተርስ ማለት ነው። ኢንዲኬተርን ወይም አይተምን በመጠቀም ወይም ኩዌሽንን በመጠቀም ካልሆነ በስተቀር በትክክል መለካት አንችልም ማለት ነው ላተንት ቫሪያብል። ስለዚህ አሁን ይሄ ሜጀርመንት ሞዴል እየሰራን ነው። ይሄ ሜጀርመንት ሞዴል ለምሳሌ ይሄ በ9 አይተም ይለካል እንበል። ዲፕሬሽን በ9 አይተም ነው የሚለካው ብዙ ጊዜ። ስለዚህ አሁን እነዚህ ዲ1 ዲ2 ዲ3 ዲ4 ዲ5 ዲ6 ምናምን የሚባለው እስከ ችንን በመቀየር እንችላለን። ዲ1 ዲ2 በሚለው እስከ ዲ9 መውሰድ እንችላለን። ስለዚህ እነዚህ
እነዚህ አይተሞች በትክክል ለምሳሌ እቺ ኩዌሽን ይሄንን በትክክል ለክታለሁ ወይ? ዲቱ በትክክል ዲፕሬሽን ለክቷል ወይ? ዲ3 ዲፕሬሽን በትክክል ለክቷል ወይ? ሀብት ዋት ዲ9 እነዚህ በትክክል ዲፕሬሽንን ለክተዋል ወይ የሚለውን ነገር ነው በሜጀርመንት ሞዴል ቸክ እናደርገው ወይም ደግሞ ኮንፊርማተሪ ፋክተር አናሊሲስ ይባላል ማለት ነው። ስለዚህ ይሄንን ስለን ዳታውን ካስገባነው በኋላ አናላይዝ እናድርገን አውትፑት ይመጣልና አውትፑት ማለት አሁን ለምሳሌ እነዚህ ምን ይባላሉ? እያንዳንዳቸው እነዚህ ፓዝ ፋክተር ሎዲንግ ነው የሚባለው። ቀጣይ እናየዋለን በሪል ዳታ። እነዚህ ምንድን ነው የሚባሉት? ፋክተር ሎዲንግ ነው የሚባሉት። እነዚህ ምንድን ነው? ሜጀርመንት ኤረር ናቸው። ኤረር ተርም ይባላሉ። ስለዚህ ለምሳሌ ዲ1 ዲፕሬሽንን ትራይቱ ሜጀር በሚያደርግበት ሰዓት ምን ይሰራል? ስታት ይሰራል። ያን ስታት የሚያደርገዋል ኢ ብሎ አስቀምጦታል ማለት ነው። ስትራቴጂክ ሞዴል ሁለቱንም ያስቀምጣል። የፋክተር ሎዲንግንም ኤረራችንንም ኤስቲሜት አረብ አዘሴን ታይም ኤስቲሜት አድርጎ ያስቀምጣል። ስመንት አነስሊ ኤረሩንም ራዘሩ የፋክተር ሎዲንግንም በአንድ ጊዜ ሰርቶ ያስቀምጥልናል ማለት ነው። አሁን ዲቱ እቺ ያለ ለምሳሌ ዲቱ ሪሊ ዲፕሬሽንን መለካት ይችላሉ። ቅድም 0.4 ካት ፖይንት ያለው እንደ የነዚህ ፋክተር ሎዲንግ ናቸው። እያንዳንዳቸው ናቸው ፋክተር ሎዲንግ እስከ ዲ9 ፋክተር ሎዲንግ ናቸው ማለት ነው። እነዚህ ደግሞ እንዳቸው ኤረር ናቸው። ለምሳሌ እያንዳንዱ አይተም ይሄን ለመለካት ኢትሬቲቭሊ ትራ በሚያደርግበት ጊዜ ኢንዲውስ ያደርጋል ምን ኤረር ማለት ነው። ያንን ኤረር ይሄንን እያንዳንዱ የራሳቸው ኤረር አላቸው። ስትራክቸራል ኢኩዌሽን ሞዴሊንግ እነዚህ ሙሉ ነው በዘሴም ታይም ምን የሚያደርጋቸው ኤስቲሜት የሚያደርገው ምን ይባላል? አጠቃላይ ሙሉዎቹ እነዚህ ፍሪ ፓራሜትር ነው የሚባሉት ሙሉዎቹ። ለምሳሌ እነዚህ 1 2 3 10 አሉ። እነዚህ አሁን 10 አሉ 20 አለ። እነዚህ 20ዎቹ ሙሉ ለራሳቸውን ሳምፕል ሳይዝ ያስፈልጋቸዋል። በስትራክቸራል ኢኩዌሽን ሞዴሊንግ እንደ ሌሎቹ በፕሮፖርሽን በምን ማለት ነው ሳምፕል ሳይዝ የምፈልገው የራሱ የሆነ የሳምፕል ሳይዝ ካልኩሌሽን ሜተድ አለው። እሱንም ቀጣይ ቪዲዮ ሰራላችኋለሁ። ምንድነው ፍሪ ፓራሜትር በሚል ነው የሚወከለው በስትራክቸራል ኢኩዌሽን ሞዴል። ምንድነው ፍሪ ፓራሜትር ማለት? as the name indicates they are free. Its value is what? Not predetermined by what? By us rather than the data we have. ባለን ዴታ ዲተርማይን የሚደረጉ እንጂ ፕሪዲተርማይን እንዲሆኑ አይደለም። they are free ናቸው። they can be estimated during what? data analysis. simultaneously በአንድ ጊዜ አናላይዝ ስናደርግ የኛ ሞዴል በአንዴ ራን ስናደርግ ኤስቲሜት የሚያደርጋቸው ነገሮች በሙሉ ምን ይባላሉ? ፍሪ ፓራሜትር ይባላሉ ማለት ነው። ሙሉ ፓዙን ሙሉ ኢራተርሙን ሙሉ በአንድ ጊዜ ኤስቲሜት ያደርግናል። እሱ ምን እንለዋለን? ፍሪ ፓራሜትር እንለዋለን። ይሄንን እንዴት ሳምፕል ሳይዝ እንደሚያስፈልገን ሳምፕል ሳይዝ የወላጅ ሳምፕል ሳይዝ የሚያስፈልገው ለስትራክቸራል ኢኩዌሽን ሞዴሊንግ ያንን ለመፈለግ ምን ያስፈልገን? ምን እንጠቀማለን? ብዙ አይነት ሳምፕል ሳይዝ ካልኩሌሽን አይነት አለው በስትራክቸራል በራሱ ከ6 ነው ከ7 በላይ ያለ ሳምፕል ሳይዝ ካልኩሌት የምናደርግበት መንገድ የመጀመሪያው በጣም ሊስት የሆነ ነው። ለምሳሌ ለትንሽ ነገሮች እስከ 200 ይፈቀዳል። 200 እና ከዛ በላይ እነሱ ምንድነው ላተንት ቫሪያብላችን 1 እና 2 ምናምን ሲሆን ከዛ በላይ ደግሞ ብዙ የሆነ ኤግዞጂነስ ቫሪያብል ወይም ደግሞ ኦብዘርቭ ቫሪያብል ካለለን ኤስቲሜት የምናደርገው ነገር ትንሽ ሆነ ትንሽ ሳምፕል ሳይዝ ያስፈልገናል። ነገር ግን ኤስቲሜት የሚደረገው ወይም ፍሪ ፓራሜትር እየጨመረ በሄደ ቁጥር ሳምፕል ሳይዝ ላርጅ ሳምፕል ሳይዝ ያስፈልገናል። ምክንያቱም ስታቲስቲካሊ ሲግኒፊካንስ የሆነ ውጤት ለማግኘት ሳምፕል ሳይዝ ምን ሆነ ከፍ ማለት አለበት። ኤስቲሜት አያደርገውም የምንሰጠውን ዳታ ማለት። ስለዚህ ሳምፕል ሳይዝ ላይ እሱን በደንብ እናየዋለን። ይሄ ደግሞ ሰከንድ ዋን ስትራክቸራል ሞዴል ነው። ስትራክቸራል ሞዴል ምንድነው? አሁን ቅድም እንዳለው ይሄን ፓዝ ነው ምን ካልኩሌት የምናደርገው። እነዚህ አሁን ሜጀርመንት ሞዴል ናቸው። እነዚህ አሁን PS1 PS2 PS3 PS4 አለ። እነዚህ አይተሞች በትክክል ስቲግማን መለካት ይችላል ወይስ አይችሉም የሚለው ይባላል ሜጀርመንት ሞዴል ይባላል። ነገር ግን አሁን ኤስኤስ ስቲግማ ላይ ያለው ኢፌክት ኤስኤስ ዲፕ ላይ ያለው ኢፌክት ስቲግማ ዲፕ ላይ ያለው ኢፌክት ምን እንለዋለን? ይሄን ስትራክቸራል ሞዴል እንለዋለን ማለት ነው። ስትራክቸራል ሞዴል ምንድነው? ቅድም እንዳልነው እኛ ማወቅ የፈለግነው ነው። በእኛ ሪሰርች ማወቅ የፈለግነው ለምሳሌ የሆነ አውትካም ቫሪያብል አለን። ያንን አውትካም ቫሪያብል ዳይሬክት ወይም ኢንዳይሬክት ፋክተሮች አሉ። ያንን አፌክት ያደርጉ ይችላሉ የምንላቸው ቫሪያብሎች አሉ። እነዛ ዳይሬክት ወይ ኢንዳይሬክት አፌክት አድርገውታል ወይስ አላደረጉትም የሚለውን በሪግሬሽን ኮኤፊሽንት ነው የምንገልጸው። ያንን ሪግሬሽን ኮኤፊሽንት ደግሞ ምንድነው ይባላል? ስትራክቸራል ሞዴል ይባላል ማለት ነው። ለምሳሌ ከዚህ ላይ ሶሻል ሳፖርት ካን አፌክት ዋት ስቲግማ፣ ስቲግማ ካን አፌክት ዋት ዲፕሬሽን ብለን ስታቲስቲካል ሲግኒፊካንስ ቢመጣ ምን እንለዋለን? ይሄንን ስትራክቸራል ሞዴል እንለዋለን ማለት ነው። እነዚህ ግን ምንድን ናቸው? አሁን እዚህ ላይ ሁለቱም ሞዴሎች በአንድ ላይ አሉ። ሜጀርመንት ሞዴል አለ። ለምሳሌ ስቲግማ በትክክል በእነዚህ በአራት ነገሮች ተለክቷል ወይ? እነዚህ አራት ነገሮች በትክክል PS1 PS2 PS3 PS4 ዛት ሪሊ ሜጀር ስቲግማን በትክክል ለክተውታል ወይ የሚለውን ነገር ይመልስልናል።
ነገር ግን ስትራክቸራል ሞዴል ምንድነው? ይሄንን ነው ብናየው ዳይሬክት እና ኢንዳይሬክት ኢፌክቱን ማለት ነው። ይሄ በፓስ ኮንሸት የሚገለጸው ለምሳሌ ሶሻል ሳፖርት ስቲግማን አፌክት ያደርጋል። ስቲግማ ዲፕሬሽን አፌክት ያደርጋል። እንደገና ሶሻል ሳፖርት ዲፕሬሽን አፌክት ያደርጋል። ይሄን አፌክት ያደርጋል ወይም አያደርግ የሚሉት እነዚህን ፓዝዎች በቤታ ኮኤፊሽንት ዊዝ ፒ ቫልዩ ዊዝ ኮንፊደንስ ኢንተርቫል ዊዝ ጉድነስ ኦፍ ፊት ቴስት ሰርተን መጨረሻ ላይ የምናመጣው የስትራክቸራል ሞዴል ይባላል ማለት ነው። ስለዚህ የሁለቶቹ ልዩነት ምንድነው? ስትራክቸራል የሚባለው ብዙውን ጊዜ ሪሰርቸሩ ማወቅ የፈለገው ነገር ወይም ደግሞ አሶሼት አድርጓል ወይ ታደርግ ወይም ኮሪሌሽኑን የሆኑ ቫሪያብሎች ያላቸውን ኮሪሌሽን ወይም ያላቸውን አንድ ቫሪያብል ከሆነ ቫሪያብል ላይ ያለውን ኢፌክት ሳይዙን የምናውቅበት ነው ይባላል ስትራክቸራል ሞዴል ይባላል። ሜጀርመንት ሞዴል ግን ሪሊ የሆነ ላተንት ቫሪያብል በሆነ ኢንዲኬተር ተለክቷል ወይ ያን ተለክቷል ወይም አልተለካም የሚለውን ደግሞ የምናውቀው ምንድነው? ጉድነስ ኦፍ ፊት ቴስት እናያለን፣ ፋክተር ሎዲንጉን እናያለን፣ ኮኤፊሽንቱን እናያለን ማለት ነው። this is the last one ስትራክቸራል ሞዴል ዲያግራም ኦር ላንጉጅ ነው። አሁን ስትራክቸራል ሞዴሊንግ የሚጠቀማቸው የራሱ ቅድም እንዳልነው የራሱ ላንጉጅ አለው ከሌሎች የሚለይበት። አሁን ላተንት ቫሪያብል እና ኦብዘርቭ ቫሪያብል ቅድም ያልነው አለ፣ ፓዝ አለ፣ ኮሪሌሽን አለ። እነሱ የሚገለጹበት የራሳቸው የሆነ ግራፊካል ሪፕሬዘንቴሽን አላቸው። ለምሳሌ ይሄ ምንድነው? ሬክታንጉላር ነው ወይም ደግሞ ስኬር ወይም ሬክታንጉላር ምንድነው? ስኩዌር ወይ ሬክታንጉላር ምን ይገልጻል? ሜጀርድ ቫሪያብል ኦር ኦብዘርቭድ ቫሪያብል ኦር ዋት ማኒፌስት ቫሪያብል ማለት ነው። ያ ማለት ነው ቫሪያብል ዳይሬክትሊ ሜጀርድ ማለት ነው። ምንድነው? የሆነ ቫሪያብል አለን። ያን ቫሪያብል ዳይሬክትሊ ሜጀርድ ከሆነ ምን እንለዋለን? ኢት ኢዝ ዋት ማኒፌስት ቫሪያብል እንለዋለን። ኦር ዋት ሜጀርድ ቫሪያብል እንለዋለን። ኦር ኦብዘርቭድ ቫሪያብል እንለዋለን ማለት ነው። ስለዚህ ኦብዘርቭድ ኦር ዋት ሜጀርድ ቫሪያብል የሚገለጹት ምንድነው? በሬክታንግል ኦር ዋት በስኩዌር ነው ማለት ነው። ስለዚህ በስትራክቸራል ኢኮሎጂ ሞዴሊንግ ስኩዌር ወይም ደግሞ ሬክታንግል የሆነ ዲያግራም ካየር ምንድነው? ዜር ዋት ሜጀርድ ቫሪያብል ናቸው ማለት ነው። ወይም ደግሞ ዜር ኢንዲኬተር ናቸው ማለት ነው። ወይም ምንድናቸው? ዜር ዋት ማኒፌስት ቫሪያብል ናቸው ማለት ነው። ነገር ግን ኦቫል ከሆነ ወይም ደግሞ ክብ ከሆነ ምን እንለዋለን? ላተንት ቫሪያብል ማለት ነው። ላተንት ቫሪያብል ምንድነው? ዳይሬክትሊ ሜጀር ኢት ኢዝ ኖት ማኒፌስት ቫሪያብል ኢት ኢዝ ኖት ዋት ሜጀርድ ኢት ኢዝ ኖት ዋት ኦብዘርቭድ ቫሪያብል ራዘር ዛን ኢትስ ላተንት ቫሪያብል ነው። የሚገለጸው ብዙ ጊዜ በኦቫል ወር በሰርክል ነው የሚገለጸው። ምንድነው? ዊ ካን ኖት ሜጀር ዳይሬክትሊ እያልን ነው። ስለዚህ በስትራክቸራል ኢኮሎጂ ሞዴሊንግ እነዚህን ዲያግራም ካየነ ምንድነው? ዊ ካን ኖት ሜጀር ዳይሬክትሊ ማለት ነው። እነዚህን ዳይሬክትሊ ሜጀር ማድረግ አንችልም ማለት ነው። ነገር ግን ሜጀር እናደርጋቸዋለን በምን? በኢንዲኬተር ኢንዳይሬክትሊ ማለት ነው። ለዛ ነው ቱል የምንጠቀመው ብዙ ጊዜ። ይሄ ደግሞ ምንድነው? ይሄ ምንድነው? የዳይሬክት ኢፌክት የምንለካበት ነው። ለምሳሌ ሲንግል ሄድ አረው ሪፕሬዘንት ኤ ፕሮፖዝ ዳይሬክት ኢፌክት ዋን ቫሪያብል ኦን አናዘር ቫሪያብል ኢን ዘ ሞዴል። ሞዴላችን ላይ አንድ ቫሪያብል ዳይሬክትሊ የሆነ ቫሪያብል አፌክት ያደርጋል የምንለው ምን ይባላል? በሲንግል አረው ይገለጻል። ለምሳሌ እዚህ ላይ እንዳየነው አሁን እቺ ምንድናት? አረው ነው። ሲንግል አረው። ይሄ ሲንግል አረው ምንድነው? ሪሊ ሶሻል ሳፖርት ስቲግማን አፌክት ያደርገዋል ወይስ አያደርገውም የሚለውን በዚህ በሲንግል ፓዝ እንገልጸዋለን ማለት። ይሄ ሲንግል ፓዝ ግን ራሱ ምን ይዞ ይወጣል? እቺ ፓዝ በራሷ ኋላ ስታታ ላይ እናየዋለን። አናላይዝ እናደርግ ሪል ዳታ አናላይዝ እናደርግ እናየዋለን። ሶሻል ሳፖርት ስቲግማን አፌክት ያደርጋል ካልን አፌክት ያደረገውን ፒ ቫልዩን ኮንፊደንስ ኢንተርቫሉን ጉድነስ ኦፍ ፊቱን መጨረሻ ላይ እናያለን ማለት ነው። እቺን ፓዝ ምን ትባላለች? ዳይሬክት ኢፌክት ኦፍ ሶሻል ሳፖርት ኦን ዋት ስቲግማ ማለት ነው። እቺ ፓዝ ደግሞ ምን ትባላለች? ዳይሬክት ኢፌክት ኦፍ ስቲግማ ኦን ዋት ዲፕሬሽን ነው። እቺ ላይ ምን ትባላለች? ዳይሬክት ኢፌክት ኦፍ ሶሻል ሳፖርት ኦን ዋት ዲፕሬሽን ማለት ነው። ስለዚህ እነዚህ ላይኖች ምን ይባላሉ? ሲንግል ናቸው። እነዚህ ሲንግል አረው ናቸው። እነዚህ ናቸው ዳይሬክት ኢፌክቱን ለማወቅ የሚጠቅሙን አረው ናቸው ማለት ነው። ዚስ ዋን ይሄ ደግሞ ምንድነው? ኮሪሌሽንን ለመግለጽ የምንጠቀምበት ነው። ኮሪሌሽንን የማለት ሁለት ቫሪያብሎች እርስ በርሳቸው ኢፌክት ካላቸው አንዱ ከአንዱ ላይ ኢፌክት ካለው ወይም ኮቫሪያንስ ይባላል በስትራክቸራል ኢኮሎጂ ሞዴሊንግ ላንጉጅ። ምንድነው ኮቫሪያንስ ማለት? ኮ ኤንድ ቫሪ ከሁለት ቃል የመጣ ነው። ኮ ኤንድ ቫሪ ኮቫሪ ዛት ካን ቼንጅ ቱጌዘር ማለት ነው። ለምሳሌ የአንድ ሰው ፐርሲቭድ ስቲግማ እና ኢንተርናላይዝ ስቲግማ ብንወስዳቸው ፐርሲቭድ ስቲግማ እየጨመረ ሲሄድ ኢንተርናላይዝ ስቲግማ አሰሲምታ የሚጨምር ከሆነና ኢንተርናላይዝ ስቲግማ እየጨመረ ሲሄድ ፐርሲቭድ እየጨመረ የሚሄድ ከሆነ ምን አላቸው ማለት ነው? ሁለቶቹ ቫሪያብሎች
ኮሪሌሽን አላቸው ማለት ነው። ይሄንን ኮሪሌሽን እንደው የምንገልጸው በዳብል አር ማለት ነው። ምክንያቱም አንዱ ለምሳሌ ፐርሲቪር ስቲግማ የፐርሲቪር ስቲግማ ስኩዌር ማንን አፌክት ያደርጋል? ኢንተርናላይዝ ስቲግማ ስኮርን አፌክት ያደርጋል። አዘሴም ታይም ደግሞ ኢንተርናላይዝ ስቲግማ ፐርሲቪር ስቲግማ ሁለቶቹ ቫሪያብል ናቸው ኮሪሌት ያደርጋሉ። ወይም ደግሞ ኮቫሪያንስ የሚባለው ኮቫሪ ሁለት ላተንት ቫሪያብሎች ለምሳሌ ኮቫሪያንስ ምንድነው? ሁለት ላተንት ቫሪያብሎች ዜ ካን ቼንጅ ቱጌዘር ማለት ነው። ያነ ኮቫሪያንስ ወይም ያነ ኮቫሪ ግን ሶስት አይነት ኮቫሪ ሊኖረው ይችላል። የመጀመሪያው ኔጌቲቭ ኮቫሪ ሊሆን ይችላል። ሁለተኛው ፖዚቲቭ ኮቫሪ ሊሆን ይችላል። ሶስተኛው ዜሮ ኮቫሪያንስ ሊሆን ይችላል ማለት ነው። ምንድነው ዜሮ ኮቫሪያንስ ማለት? ሁለቱ ቫሪያብሎች ዜር ነው ኮቫሪ ያ ማለት ሁለቱ ቫሪያብሎች ቼንጅ አያደርጉም ማለት ነው። አንዱ ከአንዱ ላይ ምንም ኢፌክት የለውም። አንዱ ሲጨምር አንዱ አትትዝ ነው ወይ አይጨምርም ወይ አይቀንስም። ነገር ግን አንዱ ቫሪያብል ሲጨምር ሌላው ቫሪያብል የሚቀንስ ከሆነ ለምሳሌ የዲፕሬሽን ስኮር እየጨመረ ሲሄድ ኳሊቲ ኦፍ ላይፍ እየቀነሰ መሄድ ከሆነ ዜር ኢዝ ዋት ኔጌቲቭ ኮቫሪያንስ ቢትዊን ዋት ቱ ቫሪያብል በሁለቱ ቫሪያብሎች መካከል ያለው ኮቫሪያንስ ምንድነው? ኢዝ ዋት ኔጌቲቭ ኮቫሪ ሁለቱ ቫሪያብሎች ቼንጅ ዘ ሴም ታይም አድርገዋል ማለት ነው። ዘ ሴም ታይም ቼንጅ አድርገዋል። ነገር ግን ቼንጁ ምንድነው? ጊዜ ኔጌቲቭ አንዱ ሲጨምር አንዱ የቀነሰ ነው ማለት ነው። ፖዚቲቭ ኮቫሪያንስ ከሆነ ግን አንዱ ቫሪያብል ሲጨምር ሌላውም ይጨምራል፣ አንዱ ሲቀንስ ሌላው ቫሪያብልም ይጨምራል፣ አንዱ ሲጨምር ይጨምራል፣ ሲቀንስም ይቀንሳል። ያ ምን ማለት ፖዚቲቭ ኮቫሪያንስ ይሆናል ማለት። ስለዚህ እቺ ላይ የምትገልጸው ምንድነው? ኮሪሌሽን ነው። የሁለት ቫሪያብሎች ኮሪሌሽን። ያነ ኮሪሌሽን ግን ምን ሊሆን ይችላል? በቤታ ኮኤፊሺየንት ውስጥ አሁን ኮሪሌሽን ሊሆን ይችላል። ኔጌቲቭም ፖዚቲቭም ዜሮ ሊሆን ይችላል። ዜሮ ከሆነ አንድ ሲጨምር ሌላው አይጨምርም አይቀንስም፣ አቲቲዝ ነው የሚቀጥለው። ኔጌቲቭ ከሆነ ግን አንዱ ሲጨምር ሌላው ይቀንሳል። ለምሳሌ ቅድም እንዳየነው ዲፕሬሽን በላተንት ቫሪያብል እንውሰደው። በስትራክቸር ብዙ ጊዜ ላተንት ቫሪያብል ስለሚጠቀም በላተንት ቫሪያብል እንውሰደው። ለምሳሌ የአንድ ሰው ዲፕሬሽን ስኮሩ እየጨመረ በሄደ ቁጥር ኳሊቲ ኦፍ ላይፉ የሚቀንስ ከሆነ ምን እንለዋለን? ኔጌቲቭ ኮሪሌሽን ማለት ነው። ወይም ሁለቱ ላተንት ቫሪያብሎች ኔጌቲቭሊ ኮቫሪ ያርገዋል። ኮ ኤንድ ቫሪ ኮ ማለት ምንድነው? ቱጌዘር እንደማለት ነው። ቫሪ ሁለት ቫሪያብሎች ቱጌዘር ቼንጅ አድርገዋል ማለት ነው። ኔጌቲቭን ፖዚቲቭን ቼንጅ ያደርጋል። ለምሳሌ ፖዚቲቭ ኮሪሌሽን ብንወስድ ፐርሲቭ ስቲግማ እና ኢንተርናል ስቲግማ ብንወስድ ፐርሲቭ ስቲግማ እየጨመረ ሲሄድ ኢንተርናል ስቲግማ በዛው ልክ ምን ይሆናል? እየጨመረ ይሄዳል። ምክንያቱም አንድ ሰው ስቲግማ ፐርሲቭ የሚያደርገው ሌሎች እንዲሉኛል ወይም እንዲህ ልባል እችላለሁ ብሎ ራሱን ፐርሲቭ የሚያደርገው ስቲግማ እየጨመረ በሄደ ቁጥር ኢንተርናላይዝ የሚያደርገው ስቲግማ ምን ይሆናል? እየጨመረ ይሄዳል። ለምሳሌ ፐርሲቭ የሚያደርገው ስቲግማ ግን እየቀነሰ ሲሄድ ኢንተርናላይዝ የሚያደርገው ስቲግማ ምን ይሆናል? ይቀንሳል። ስለዚህ ሁለቱ ቫሪያብሎች ምንድን አላቸው ማለት ነው? ፖዚቲቭ ኮቫሪያንስ ናቸው ወይ ፖዚቲቭ ኮሪሌሽን አላቸው ማለት ነው። ስለዚህ ሁለት ላተንት ቫሪያብሎች ፖዚቲቭሊ ቼንጅ ያደርጋሉ ማለት ነው። እዚህ ዘላስተዋን ቴንኪው አመሰግናለሁ።